ሀገሬ ኢትዮጵያ ተፈጥሮ ያደላት ክቡር ስጦታ አላት። ድል ኮሜርሻል የከበሩ ማዕድናት መሸጫ በሀገር ቤትና በውጭ ሀገር ለምትገኙ ለወዳጅ ዘመዶ ለበዓላት፣ ለልደት፣ ለሰርግ የተለያዩ ስጦታዎችን አዘጋጅቶ ይጠብቆታል። የከበሩ ማዕድናት ከድል ኮሜርሻል ቢያኖሩት ያጌጡበታል። በቆየ ቁጥር ውድ ዋጋ ያወጣሉታል። እንደ አቅም ሊገዙ የሚችሉ የከበሩ ማዕድናት እዚህ ይገኛሉ። ድል ኮሜርሻል የከበሩ ማዕድናት መሸጫ። በተጨማሪም ማንኛውም ለኢንዱስትሪ የሚሆኑ ማዕድናትን እንገዛለን፣ ኤክስፖርትም እናደርጋለን። የገንዘብ አቅሙ እጅ ላይ ቅጠል ሲሆን የከበሩ ማዕድናት ያሉት ግን አይደነግጥም፣ አይሸማቀቅም። መጥተው ይጎብኙን። አድራሻችን ቦሌ ሩዋንዳ ኤምባሲ ዘመን ባንክ አንደኛ ፎቅ። ድል ኮሜርሻል የከበሩ ማዕድናት መሸጫ። ምን አለበት ዝም ብታሰኝልኝ? መከታተል እኮ አልቻልኩም። ስክሪፕቷን ወስዶባት እኮ ነው። እሱንም ማውቀው ነገር የለም። ጸጥ ብታሰኛቸው ይሻላል። እንዴት ልጆቹን አበላሽተሽ መረን የለቀቅሻቸው አንቺ በመሆንሽ ይዛው ተወጪ። ጭራሽ እኔ እንደዚህ እየተጣደፍኩኝ እያየ ለኔ በማዘን ፋንታ ይሄ እንቶ ፈንቶ ፕሮግራም አልሰማለኝ ብለህ ትደነፋለህ? ኡፍ ጀመረሽ እንግዲህ። ትሄጂ እንደሆነ ነይ እንሂድ። ከአንቺ ጋር ጭቅጭቅ ነው የሰለቸኝ። አትወጪም እንዴ? መጣ ስራ ነው የምትሄጂው? ሰርግ ቤት የተጠራሽ መሰለሽ እንዴ? ስራ ቢሆንስ እንደዚህ ተጨፍሬ መሄድ አለብኝ እንዴ? ወይ ግሩም! ታዲያ ስራው ቀርቶ ለምን ፀጉር ቤት አትሄጂም? እናትህ አያሌ ለራሴ ፀጉሬ እንኳን መሰሪያ ጊዜ አላገኘሁም። በደንብ ያዙ። ስራሽን ጨርሰሻል አይደል? ያዘዝኩሽ? አዎ ጨርሻለሁ።
ሪፖርቱን አዘጋጅቻለሁ። የራስ ሰዓቱን ስብሰባ ለስራ ኃላፊዎቹ ነገርሻቸው? አዎ። ሌላ የምትፈልጊ ነገር አለ? ለጊዜው የለም። በቃ ስፈልግሽ እጠራሻለሁ። እሺ ሮዚ። ቴንክ ዩ። ያው ሱቅ ዘግቼ እመጣለሁ። እሺ እሺ እንኳን እሺ እንግዲህ ያው የዛሬ ስብሰባችን አጀንዳ ቀደም ሲል ደርሷችኋል። እዛ ላይ ያላችሁን አስተያየት አዘጋጅታችሁ እንደመጣችሁ እርግጠኛ ነኝ። ሌላ የቀረ መነሳት አለበት የምትሉት ካለ በዛሬ ስብሰባችን ደግሞ አሁን አጀንዳዎችን ማስያዝ ትችላላችሁ። እሺ የምታስይዙት አጀንዳ ከሌለ በቀጥታ ለዛሬ ለውይይት ወደ መረጥነው አጀንዳ አልፋለሁ። እሺ በዛሬ ስብሰባችን የምንነጋገረው ባለፈው 3 ወር ለመስራት አቅደነው የነበረው የስራ እቅድ ላይ ይሆናል። ባለፈው 3 ወር ውስጥ ልንሰራ ያቀድናቸው እቅዶች ነበሩ። እነዛን ስራዎች በአሁኑ አጠናቀናል ወይ ብለን ለማየት ስንነሳ ግን ከተሰሩ ስራዎች ያልተሰሩ ስራዎች ይበዛሉ። ይህ ሊሆን የቻለበት ምክንያት ምንድን ነው? ያንን ስራ አጠቃላይ እንሰራለን ባልነው ሰዓት ላይ ያልሰራናቸው ብዙ ነገሮች አሉ። ድክመታችን ከምን ይመነጫል? ስህተቶቻችንን አረመን የተሻለ ስራ መስራት የምንችለው እንዴት ነው? ባለፈው 3 ወር እንሰራለን ብለን ያቀድነውን እቅድ ሳንሰራ አሁን እንደገና ሌላ እቅድ አውጥተን ከተለያየን ወይም ስራው እየተገፋ መሄድ ከሆነ መቼ ነው ትክክለኛውን ስራ ባቀድነው ሰዓትና ጊዜ የምንሰራው? ይሄ ነገር መታለፍ የሌለበት ነው። ዛሬ ተወያይተን መፍትሄ እንፈልግለታለን። ሄይ ልሸኝሽ። ነይ ነው ቆንጆ። ነይ የኔ ቆንጆ። ቴንክ ዩ አትበያላት። ዛሬ በጣም ደክሞኝ ዛሬ ብትተኝ ይሻልሻል። አባታችን እዚህ ጋር ደም ይጠብቅ። ዛሬ አርሴና የማንሴ ጨዋታ ስላለ በጊዜ የሚመጣ ይመስለኛል። አንቺ እንዴት አወቅሽ? ትምህርት ቤት ሲሰብች ደግሞ ያጫናው ይሰራል። ገና እሱ ደግፎ ድንገት ተሸነፈ ዳይ ነው። ጭራሽ የእሷን በቃ ብሎት የዚህን ህፃን አእምሮ ሊበክል። እሺ ወንድሜ ምን አዲስ ነገር አለ? እንዴት? ይሄ ቀን ከዛሬ በፊት ኖሮ አያውቅም። ለነገሩ እውነትህን ነው። ይሄ ቀን ከዚህ በፊት ኖሮ አያውቅም አይደል? እኔ ግን ያልኩ ሳራን የምታስረሳ አልተገኘችም ወይ ነው። ሳራን የምታስረሳ እስክትገኝ ድረስ ከትዝታዋ ጋር መኖር ይሻላል። ይሄ ደግሞ አበዛው።
ማን ነው? አንዱና እሱማ አንዷ እንዳልሆነች አውቄ ነው። ማን ነው ያልኩሽ? አላዛር ይባላል። እንግሊዝ ሀገር ነው የሚኖረው። ዝም ብሎ ባዶ ተስፋ ወዴን ይሞላል። ወይ አይወስደኝ ወይ አያገባኝ። እኔ እኮ ስራ እየሰራሽ መስሎኝ ነው። ለካ ጅሪት ፌስቡክ ሽከፍተሽ ቻት እያደረግሽ ነው። እኔ ዘኪ እዚህ ሀገር መኖር በፍጹም አልፈልግም። እኔ ወይ ውጭ የምትይው ነገር ነው የማይገባኝ። ከኔ ትምህርት አትወስጂም? ሁሉ ነገር እርግፍ አድርጌ ትቼ ወደ ሀገሬ የመጣሁት ከቃላት በላይ ሰላም ስለፈለኩ። ይገባሻል? መኖር በእናትህ ዘኪ ያን ምክርን ልትጀምረኝ እንዳይሆን ብቻ። አውቆ ይተኛን ቢቀሰቅሱት አይሰማም አሉ። ምን ለማለት ፈልገህ ነው? በስራ ሰዓት ያውም በጠዋት በሰው ኮምፒውተርና በሰው ኔትወርክ ቻት ማድረግን ቺት ከማድረግ ላይ ይቻላል። ትንሽ ሲቆይ ደግሞ ቻቱ ጫት ይሆንና ከሱስሽ መላክ እንዳያቅትሽ። የሮዝ ሰማያለሽ ያነግራል። ብራቮ ዘኪ፣ ከታላቅ ወንድም የሚጠበቅ አሪፍ ምክር። ማሾፍሽ ነው? ይሞቷል አሾፍም። የተከበረው ምክር አባት ከዚህ በኋላ የለውበትም። በወንድምነቴ አስተምሬ ስራ እስክታገኝ ድረስ የረዳሁሽ ይመስለኛል። ከእንግዲህ በኋላ ግን የራስሽን ዕጣ ፈንታ የመወሰኑ እድል ያለው እጅሽ ላይ ነው። አይኖችሽን ገልጠሽ ተመልከቺ። ያለ መሪም ተሰማሪ። ትላንትና ማታ የት ነበርሽ? የት ነበርኩ? ደግሞ ይትስሙ በአንቺ ቤት አልታየሽም። ሰማያለሽ ሮዝ፣ ታናሽ እህቴ መሆንሽን አትርሺ። ስራ ብትቀጠሪም ለኔ ዛሬም ነገም ታናሽ እህቴ ነሽ። ተናደሽ መሲ? እንዴት ነሽ? እኔን የሚፈልግ እንግዳ ነው? አይ ታላቅ ወንድሜ ነው። ታዋቂው። ኧረ መሰረት ዘካሪያስ፣ ሻይ ቡና በይዋ። አያስፈልግም። እንደውም ላይክስ እንምጣሽ። በቃ እሺ፣ ሌላ ጊዜ ቡና። አለቃሽ እሷ ነች። በጣም ወጣት ነች። የሆነ ነገሯ ደግሞ ሳራ ይመስላል። አይነህን አንሳ። ባለትዳርና የሁለት ልጆች እናት ናት። እሺ ይሄን ያህል ምን ያሰፈልፍሻል? ምን ያህል መስሎሽ ነው? አይ እሱን እንኳን ተው። ሮዚ አንዴ ብቅ በይ። እሺ በቃ ተቀረው። ሂድ በቃ። ምን ነው ተጨናነቅሽ? አለኛ ነች እንዴ? አይ አይደለም፣ ግን አለቃ ያለች ማክበር የለብኝ? ምን የሴት አለቃ የሚባለው አይነት ነች እንዴ? አረ በእናትህ እሷ ለራሷ ምስኪን ናት። ዘኪሞ እህቴ ማለት እኮ ናት። ለማንኛውም ተነሳ በቃ። አልሄድም። እና ያቺ እህት ከሆነች የኔ እህት ማለት አለች። ለእኔ ስትል ተጎልተዋል። ሮስዬ እንዴት ነው? በጣም በልዟል። ምን ሆነሻል መሲ? አርሴናል ስለተሸነፈ። አርሰናልን ትደግፋለሽ እንዴ መሲ? ወይኔ ወይኔ ወይኔ! እኔ ራሴ እኮ ማታ እንዴት አንጀቴ ቀጠል ብሎ እንዳደረ። ታሪኩ ብዙ ነው፣ እሱን ተይው። ግን እንዴት ነው? በጣም ያስታውቃል። አይ ደህና ነው፣ ግን የበኋላውን ስብሰባ ካልሰረሽው እንደዚህ ሆነሽ ወይ መነጽር አድርገሽ አትመሪው። መሰረዝም አልችልም፣ በጣም አስቸጋሪ ነው። የሆነ ዘዴ እፈጥራለሁ እንጂ። ወይ ፋውንዴሽን ላምጣና ልቀባሽ? ጎሽ የኔ ቆንጆ ቶሎ በይ። መቼም እኔ የሴት ወጎ የለኝም።
አዩራት አትበላ። በቃ በልቼ ነው የመጣው። የት ግብዣ ነበረብህ? ኧረ በገንዘቤ አያሌው ያለ ግብዣ አይበላም አሉሽ። ምን ለማለት ፈልገህ ነው? ተይኝ እባክሽ። የታደሉትማ በሚስቶቻቸው ክሽን ብሎ ጣፍጦ የተሰራው ነው የሚበሉት። ደግሞ እንደ ሴት ታወሪያለሽ። ወጥ ባለ መስራቴ ምክንያት ነው ሆቴል እየበላህ የምትመጣ? ውፋውን ተይኝ፣ ደክሞኛል። ቆይ እኔ የምለው ከዛ ሁሉ የስራ ጫናና ውጥረት በኋላ ተመልሼ ቤት ስመጣ ወጥ የመቀቀል ግዴታ አለብኝ? ምን ታምር ታደርጊዋለሽ? እና እኔ ገብቼ እንድሰራልሽ ነው የምትፈልጊው? ሴት መሆንሽን ረስተሽዋል እንዴ? ሴት ብሆንም የ21ኛው ክፍለ ዘመን ሴት ነኝ። ኧረ እውነት ምን ታደርጉት? ዘመኑ ነው ወንዱ አናት ላይ ያስጨፍራችሁ። የሴቶች መብት የሴቶች ምን እያሉ አሁንማ ሰማይ 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 ያስነኳችሁ። Welcome, ወይዘሮ መሰረት። እስማ Welcome to your office. ምንድነው? ችግር አለ? No. ማን ፈልገህ ነው? እህቴ የለችም እንዴ? No, አንቺን ፈልጌ ነው የመጣሁት። እኔ? እዛ ማን ነበር ስለ? እሺ ጥሩ፣ ምን ልርዳ? ስለተዋወቅን በጣም ደስ ብሎኛል። እህቴ ስላንቺ ጥሩነት ብዙ ጊዜ ትነግረኛለች። የተለየ ጥሩነት? ያ ከስራ ውጪ ያደረኩላት ነገር ያለ አይመስለኝም። ካላስከፋውሽ አንድ ነገር ልረዳሽ እፈልጋለሁ። እርዳታ? ያ ምን አይነት እርዳታ? እኔ እንጃ፣ የሆነ ነገር አለ አይደል? ይሄ ነው ብዬ ለመግለጽ ያዳግተኛል። ግን በቃ ዝም ብዬ ሳይሽ የሆነ እርዳት የሚል ስሜት ይገፋብኛል። እህትህ ነግረህ ነው አይደል? ምኑን? ሚስጥር ትጠብቃለች ብዬ የበለዛ አይኔን ባሳያት እርዳት ብላ ላከች። ኧረ ኩል ዳውን። እሷ ምንም የነገረችኝ ነገር የለም። እንደውም እዚህ መሆኔን ብታውቅ ደስ አይላት። የሆነ ሰበብ ፈጥሬ ነው እንድትዘገይ ያደረኳት። ለምን? ለብቻሽ እንዳገኘሽ ስለፈለኩ። ማን ስለሆንክ? በመጀመሪያ ስነ ስርዓት ታናግረኝ። እግርን አውርድ። ይሄ ቢሮ ነው። እሺ ይቅርታ መቤት፣ ስርዓት በምን እንደሚገለጽ አለማወቅ ነበር። ለነገሩ ከእንደዚህ አይነት የተንጨፈረረ ጸጉር ስር ያለ ጭንቅላት ስለ ስነ ስርዓት ያውቃል ብዬ መገመቴ እኔን ቂል ያሰኘኛል። አትሳሳት። ከዚህ ከተገመደው ድሬዳይ ስር ተዝቆ የማያልቅ ጥበብና ማንም ያልደረሰበት የመጠቃ አስተሳሰባል። ኦኬ፣ ለካ ቅድም ልረዳሽ መጣው ያልከኝ እንድትረጂኝ ፈልጌ መጣው ማለት ስላሳፈረ ነበር። እንዴት? ያው እህት ብዙ ነገር ትነግር የለ ሰው መርዳት እንደሚያስደስተኝም ነግራለች። ሳይህና ስሰማ ደግሞ ብዙ ችግር እንዳለብህ ለመረዳት ችያለሁ። ለማንኛውም ሳስፈልግሽ ደውለሽ ማለቴ አይተሽው የማታውቂውን ሰላምና ደስታ ከፈለግሽ። ስማ፣ እኔ መሰረት ነኝ። የእንዳንተ አይነቱ ጨፍራራ እርዳታ አስፈልጎኝ የምደውለው የሚናገሩትን አያውቁምና ይቅር በላቸው። ስሚ፣ አስወጪልኝ ከቢሮዬ። ምንድን ነው ነገሩ? አንተ ምርቶን መጣ እዚህ የማንም እብድ መስዬ ቂም አልይዝብሽ። በቅርቡ ደግሞ ጥርሽን እጠብቃለሁ። እንጂ
ናውጣ ዜስ አዋረድከኝ። አርቲስት ልጆቹ ለምን ድሬ ተኙት? ዘመን እንጂ የገባበትን ሰዓት ተመልከት። ለዚህ ነው የሚገርምሽ፣ ገና አድርልሻለሁ። አትሳሳች። ከዚህ ከተገመደው ድሬዴ ስር ተዝቆ የማያልቅ ጥበብና ማንም ያልደረሰበት የመጠቃ አስተሳሰብ ነው። እስኪ ታያቸው ይጫወቱበት እንዴ! ታያቸው ይጫወቱበት። ምን አለበት ሰው ፊት እንኳን እንደ ባለ ትዳር ብንከባበል። አይ ሴትዮ እዚህ አትነዛነጂ። የቤትሽን አመል እዛው ቤትሽ። ራያሌው ስለ እግዚአብሔር ልለምን ቺ አይዞህ ብዬ ነው ጌታ። አንቺ ነሽ ለዚህ ሁሉ ያበቃሽ። እኔ ምን አድርጌ አያሌው? አንቺ አለሽ ብያለሁ እንዴ ዞር ያልኩት? እና ታዲያ ጨዋታ ነው በቃ ሸርተቴ እየተጫወቱ ነው። አጋጣሚ ነው ያለው። ውይ አይዞህ የኔ ጌታ። በቃ ለምን አንሄድም? ነይ ነይ ብንሄድ ይሻላል።
ሄይ ዋትስአፕ ምን ነካ? ሴት ልጅ መብት የማይከበርበት ሀገር። ቆይ ምን አገባ? አንቺ አታፍሪም እንዴ ትንሽ? ለምንድን ነው የማፍረው? ቆይ ማን ላይ ደረስኩኝ? በራሴ የፈለኩትን ነገር ይሞ መብት የለኝም? መብትሽን ብትጠቀሚበት ለመሸርሞጣ ንገሪኝ። እና በዛሽ ብጣቂ እዚህ ግቢ በማይሏት ደሞዝ እንድኖርልህ ነው የምትፈልገው? ችግርሽ ገንዘብ አይደለም። እና በቃ በሰው ሀገር እየተንከራተቱ አንቺን ለማስደሰት ፍላጎትሽን ለማሟላት ያልቀርኩት ነገር አለ? ንገሪኝ ሮዝ። ለፍቼ ደም ተፍቼ አስተምሬ ድካሜ ሜዳ ላይ ትፈትኛለሽ? 10 ጊዜ ውለታን አትቁጠርብኝ። በእናትህ ተወኝ፣ እንደፈለግኩ ልሁንበት። ስሚያለሽ፣ ስሞትልሽ እንደፈለግሽ ትሆኛለሽ። ኦኬ? በህይወት እያለሁ ቆሜ ግን ገሃነም ስትገቢ ቆሜ ዝም ብዬ አላይሽም። ማፈሪያ ሰካራ አይሰማም። አልሰማም። ማፈሪያ ሮዚ የኔ ትንሿ ሮዚ ሸርሙጣ አለም ሸርሙጣ አትበለኝ። እኔ ሸርሙጣ አይደለሁም። የተማርኩ የማስብ የምሰራውን የማውቅ አላማ ያለኝ ሴት ነኝ እኮ። የተማረች ሸርሙጣ ሸርሙጣ የሚባለው በገንዘብ ገላውን የሚሸጥ ገባ? እና አንቺ ምን ቀረሽ? አደግ መለወጥ ውጭ ሀገር መሄድ እፈልጋለሁ። እዚህማ አስተምሬሽ በዲግሪ አስመርቄሽ ስራ ይዘሻል። ይሄ በቃ አይደለም? እኔ ለእኔ አስፈላጊ ናቸው ብዬ ካወጣቸው መስፈርቶች ደሞዜ ሩብ እንኳን። ስለዚህ የቀን የቢሮ ሰራተኛ፣ የማታ ሸርሙጣ እንዳትል። እኔ ሸርሙጣ አይደለሁም። ሌላ ዴፊኒሽን ተሰጥቶ እንዲህ እባክሽ እስቲ ንገረኛ። አይገባም። አሁን ምንም አይገባም። ስራ ይዣለሁ፣ ቤት ተከራይቼ ልውጣ ስትይ ለዚህ መሆኑን ባውቅ ኖሮ አሳይሽ ነበር። ትንሽ ፈሪ የስራው ባህሪ ነው። አሁን በዚህ ሌሊት ከአንቺ ጋር ምን መነጋገር ነበር? ሲነጋት ምን ልትሆን ነው? ምን ልትሆን ነው? ሄደህ እዛ ቤት ተኛ። ያቻፍሻልክበት እዚህ ግቢ እናተኛ ኬራስ ሰቃራ
ጌታ ሆይ ልጄን አድንልኝ። ሞራሉ እንዳይነካ ብዬ እኮ ነው ሁልጊዜ ከእህቱ ጋር ትምህርት ቤት እንዲመላለስ ማደርገው። ምድረ አመዳም ስርዓት ያለው ጨዋታ ተጫወቱ። ለካ እንደዚህ ስትንደባለሉ ነው የምትሉት። ልጆች መሆናቸውን አትዘንጋ እንጂ ልጆች የሆኑ እንደሆነ መራገጥ አለባቸው። ለነገሩ ምን ታደርጉ እናንተ የኔን አስተዳደግ አላደጋችሁ። እኔ እንደናንተ ከትምህርት ቤት በመኪና እየተመላለስኩ አይደለም ያደግኩት፣ በባዶ እግሬ እየኳተንኩ ነበር። እሱ ድልህ ነው። ልጆችህም ያንተ አይነት አስተዳደግ እንዲያድጉ ነው የምትፈልገው? አይዟችሁ ሜሪዬ፣ ነገ ለዳይሬክተራችሁ እናገራለሁ። እሺ? ኧረ ወዲያ እንዴት ጥሩ ነገር ተናግረሽ ሞተሻል። አትጣሉ፣ አትደባደቡ። አቅማችሁን አውቃችሁ አርፋችሁ ተቀመጡ። በረፍት ሰዓት ደግሞ ከክፍላችሁ ሳትወጡ አጥኑ እንደማለት የልብ ልብስ ሰጫቸው ትንሽ አይሰማሽም? ልጆች ናቸው እኮ ጓደኞቻቸው ሲጫወቱ ሲቦርቁ እነሱን ታስራችሁ ቁጭ በሉ ምላቸው የበታችነት ስሜት እንዲሰማቸው ነው ወይስ? አንቺ አባልጋቸው አንዘላዚያቸው። እኔ አያሌው ግን ልጆቼ እንደዚህ ጋጠወጥ የሆነ አስተዳደግ እንዲያድጉ አልፈቅድም። አሁንስ መረረኝ፣ አንገሸገሸኝ። ኧረ አንገሸገሸሽ? ሴትዮ ውረጅልኝ፣ እንዳታጋጭኝ። ውረጅልኝ። መኪና ነው እየነዳ ያለሁት፣ እንዳታጋጭኝ። ውረጅ፣ በቃ እንዳታጋጭ። ጦስ ነው የምትሆኝ። ውረጅ። መንገዱን ጨርቅ ያርግልሽ። ከቻልሽ እንደውም ሁለተኛ እንዳላይሽ። ዝም በይ የእናቷ ልጅ። አምላኬ፣ አሁንስ አንገሸገሸኝ። ሰላም የማገኝበት ቦታ የት ነው? መማር፣ ማደግ፣ መስራት፣ ትዳር ይዞ ልጆች መውለድ ምንድን ነው? እነዚህ ሁሉ በማህበረሰቡ ዘንድ ቢያስከብሩኝም ሰላም ግን ሊሰጡኝ አልቻሉም። ሰላም፣ ደስታ በህይወቴ ውስጥ የሉኝም። ችግሬን የማዋየው ዘመድ ጓደኛ የለኝም እኮ አምላኬ። ቆይ አላሳዝንህም? ለማንኛውም ሳስፈልግሽ ደውዪ። ማለቴ አይተሽው ማታውቂውን ሰላምና ደስታ ከፈለግሽ። አላደርገው ነው ማድረግ የለብኝም። አቁሚ መሰረት፣ ይሄ እብደት ነው። ሄሎ፣ ሄሎ፣ ደውለውልኝ ነበር። ኧረ በፍጹም ተሳስተዋል። ሚስ ኮል አግኝቼ እኮ ነው። ኧረ በእውነት እኔ አልደወልኩም። ስልኩ እኮ ሰው አይደለም። ያልተደወለለትን ተደወለልኝ ብሎ አያዋሽም። ዋሸሽ እያልከኝ ነው? አልደወልኩም አልደወልኩም በቃ። አውቄሻለሁ እባክሽ። ስለ ደወልሽ ደስ ብሎኛል። ማንነኝ? እንዴት ታውቀኛለህ? ድምፅሽ ሰላምና ደስታ የራቃትና እንዴት ሰታስተ ሰላም ሲያሻት ደግሞ እንድትደውልልኝ ስልኬን የሰጠኋት አንተ ጠንቋይ ወይንም ቡዳ መሆን አለብህ። ምንም ሊሆን ምን አስፈልገሽ አይደል የደወልሽልኝ? አዎ መሲ መሰለሽ። ደፋና በጣም ደፋና ትረቴ ደግሞ ለኔ ብቻ ሳይሆን ላንቺ ተጠቅመሻል። መሲ ልቄት ላገኝሽ አሁኑን እመጣለሁ። ያለሽበት ቦታ ብቻ ንገሪኝ። አወኩት።
እንደዚህ ጮክ ብለህ ከምትጣራ ስልክ አለ አትደውልልኝ? ሞባይል ሳይመጣ እኮ ሰዎች የሚፈላለጉት ተጠራርተዋል ነበር። እብድ መሆንህን እያወኩኝ እኔም ላንተ መደወሌ የባሰ እብደት ነው። ይሄ እብደት ሳይሆን ራስን ማዳመጥ። ውስጣቸውን የሚያዳምጡ ሰዎችና ለውስጣቸው ደግሞ ጥሪ ምላሽ የሚሰጡ ሰዎች በጣም አከብራቸዋለሁ። ደራሲና ፈላስፋ ደራፋ ምን? ደራሲና ፈላስፋ አላልኩም? የለየለ እብድ ነው። እብደትን ደግሞ ለየት የሚያደርገው በፍጥነት ወደ ሌሎች ሰዎች መጋባት። ስለዚህ አትሊስት ማብደው ብቻዬን አይደለም ማለት ነው። እና እብድ ነሽ እያልከኝ እሱን አንቻለሽ እንዴ? አልከኝ ከዚህ በላይ አሁን ቀሉና ቁና መስዬ በጣም ሰላም ያስፈልግሻል። አሁን ሌላ ጭቅጭቅና ረብሻ ውስጥሽ አትፍጠሪ። ኦኬ መሲ፣ እመኚ፣ ትልቅ ደስታ እሰጥሻለሁ። አትሳሳት። እኔ ባለትዳርና የልጆች እናት ነኝ። አውቃለሁ መሲ። ልጆች የወለዱ ሴቶች ሰላምና ደስታ ያስፈልጋቸዋል ያሉ እኔ ሌላ ነገር አላልኩ። አሁንም በድጋሚ አትሳሳት። እኔ ለባሌ ታማኝ ሆኜ መሞት ነው የምፈልገው። ዝሙት ፈልጌ የጠራው አታስመስለው። አልወጣኝም መሲ። እኔ ማለት ብቸኛ ይሄ ነው የምለው የራሴ የሆነ ሰው የሌለኝ ዙሪያዬን በችግር የተተበተብኩ እሱን ጸጥታ ሳትነግሪኝ አውቀዋለሁ። ኦኬ ወዴት ነው የምትወስደኝ ሰውዬ? ነይ ቤት እንግባና እናውራ። ሻይ ማፈላለሽ ነው። እኔ ወንድ ቤት አልሄድም ሰውዬ። ስትቆጪ ደግሞ እንዴት ነው የምታምሩ? እንዴ ያ ነይ መሲ፣ ነይ ነይ። እብድ አለመሆኔን አረጋገጥሽ? ግን ያልተለመድክ አይነት ሰው ነው። ይሄ መኪና ቤት ነው? ቤት ይሄ ነው? ያ ቤቴም። በጣም የሚገርም። አሁን ቁጭ በይ መሲ። እሺ መሲ፣ ዛሬ እንግዲህ አይነሽ ላክልሽ ኩላሊት ወስደሽ ሻይ ላፍላልሽ ምን ትንግጫማለሁ ያ እና እኔ ገብቼ እንሰራልሽ ነው የምትፈልጊው? እሺ ደግሞ በቃ ለስራ ሰለ ልጋብዝሻለሁ። ምን ላድርግሽ? ፕሊዝ በእውነት ምን ማለት እሺ ለስራ ሰልክልሽ። አሪፍ እኮ ባለሙያ ነበርኩ። ዝም ብለሽ ነው እንጂ ዘካሪያስ በቃ ምኑ መጠጋት ሰውን ለማዝናናት ሰው የሚሸሸው ነገር ደስ ነው። እኔ እኮ የደወልኩልህ ሰላም ፈልገሽ አይደል? አዎ በጣም ስለተበሳጨው ማን ጋር መደወል እንዳለብኝ አላውቅም ነበር። ከዛ ቃላቶቹ ትዝ አሉ። ከዛ ደወልሽ፣ እንደው መጣሽ። በመጣትሽ ደግሞ ካንቺ በለጣ ደስተኛ ነኝ። እኔ ግን ገና አልተደሰትኩም። እንደውም የበለጠ ግራ ተጋብቻለሁ። የበለጠ በድርጊት ያፍሬያለሁ። ራሴንም እንደ አንድ ተራና ወራዳ ሴት እየቆጠርኳት ነው። መሲ ፕሊዝ፣ ራስሽን እንዲህ የሚያስወቅስ ምንም አይነት ነገር አልሰራሽም። ኦኬ? ይልቃውን አይኖችሽን ጨፍኝ። ለምን? መሲ በቃ ምልሽን አድርጊ ፕሊዝ። ልክ እንደ ጓደኛሽና እንደ ንጹህ ወንድምሽ ቁጠሪ። እሺ
አሁን ግለጭ መሲ። ሰላምሽን እዚህ ውስጥ ታገኛለሽ። በእናት ይህን ነገር ዞር አድርግልኝ። የበለጠ ኃጢአቴን አታጉላው። ምንም የሰራሽው ኃጢአት የለም። ይልቅት የተሰመሩበት ነው። እሺ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። በጣም ደስ የሚል ጥቅስ አንብቤው አላውቅም ነበር። አንተ ግን ሃይማኖት ምንድን ነው? እኔ ሃይማኖት ሰው አይደለሁም፣ የእምነት እንጂ። ምን ተሰማሽ? መረጋጋት፣ ከዛ ሰላም፣ ከዛ ደስታ። ህይወትን ቀለል አድርገሽ ተመልክቻትሽ። ጊታርም ትጫወታለህ እንዴ? ሙዚቀኛ አይደለሁም አለ አይደል? እስቲ አንድ ዜማ አሰማኝ። የሰው ዘፈን ግን አልፈልግም። የሰው አይዞሽ አልተፈ ደስ ያለ አንቻለም ምንድነው ሚስጥርሽ? እስኪ ልጠይቅሽ በልባችን መዝገብ ሁለት መልክ ይዘሽ አንድ ጊዜ በሐዘን ደግሞ በደስታ ባሻሽ ስታዟኝ መንከልከል አለብሽ። ዋው በጣም አሪፍ፣ በጣም አመሰግናለሁ። ደስ አለሽ? በጣም ምልህ ያልጠበቅኩ አይነት ሰው ነህ። የትኩረት አቅጣጫዬን አስቀይረ አይቼ የማላውቀውን አይነት ህይወት እንዳይ ስላደረከኝ በጣም አመሰግናለሁ። ለምን እንደሆነ ባላውቅም ሁልጊዜ ሳይሽ በቃ እርዳት፣ ደግፋት የሚል ውስጣዊ ስሜት ይገፋፋኝ። ሳታውቀኝ የተገናኘ ነው እኮ 2 ቀን ብቻ ነው። ብዙ ጊዜ እህቴ ስላንቺ መልካምነት ትነግረኛለች። ለምን እንደሆነ ባላውቅም በቃ በጣም ታሳዝኛለሽ። ምን ነው የሚያሳዝነ? አይኖች ውስጥ ንካሬና ጉዝና በመለከትም የተሰበረ ልብ እንዳለሽ ለማወቅ ጊዜ አልፈጀብኝ። ሰላም የተጠማች ነፍስ እንዳለሽ ታውቁኝ። ማንም እንዳንተ ደፍሮ የቀረበኝ ውስጤን ገላልጦ ሊመረምር የሞከረ ሰው ገጥሞኝ አያውቅም። መሄድ አለብኝ። እንዴ መሲ አስከፋውሽ? አረም በወጣ እና ያሳዘነኝን ጉዳይ ሳትጠይቀኝ እኔም ሳልነግርህ ስላስረሳኝ ግን በጣም አመሰግናለሁ። ያሳዘነሽን ነገር እንድትነግሪኝ ያልገፋፋውሽ ስታወሪው ደግመሽ እንዳታጥኚ ነው። ኦኬ? በዛ ላይ ደግሞ የግል ሚስጥርሽንም ለማወቅ አሁን ጊዜው አይደለም። እኔም ፍላጎቴ አይደለም መስማት ያለ። ግን በደፈናው እንድትስናኝ ማድረግ ነበር ፍላጎቴ። ተሳክቶልሃል። በጣም አመሰግናለሁ። ኦኬ። ስዕልን ጣልኩብህ። ኖ ኦኬ። ይሰክሏል ታዩ መሲ። ኖ ፕሊዝ። በጣም አሪፍ ስዕል ነው። ወይኔ ደደብ ጉኖን ሳታት። ኧረ በእናታችሁ የሞት በዛ ሁሉ ብር ገዝተን ትልፈሳፈሳለህ። ፋብሪካ ዝናዋ አንተ ምሱን ለመግቢያ ብር አወጥተህ ነበር እንዴ? ያው ደጋፊያቸው አይደለም ሜሪ። አሁን ይሳታል በእናታችሁ። እንዴ አረ በእናትህ አቀብለው አቆነ ገፈተና አለብኝ እኮ እና ማድረጋት መዛለይ ቻቱ በዛለይ ከብዶኛል። ዝም በይ እቺ የእናቷ ልጅ። ይህን የመሰለ ወሳኝ ጨዋታ እኮ ቤቴ ቁጭ ብዬ የማየው ለእናንተ ነው። አስመሳይ
ለልጆቹ ያዘንሽ ትመስያለሽ። ከፈለግሽ በሄድሽበት አትቀሪም ነበር። ስሚ ዛሬ ቡድኔ ካሸነፈ አልመጣም። ከጓደኞቼ ጋር ቀሪው ጨዋታ በቢግ ስክሪን አለ። እንኳን ደስ አለሽ። ለምን? ቡድናችን ስላሸነፈ። ማን ደጋፊነት? አርሴናል ነው። እውነት? እኔ በጣም ወደ አርሴናል ሰው ይላል። እዚህ ነው ይችላል። እሺ መጠጥ ቀይረህ ተነስተሽ ልጨርስሽ እናንተኛ ቅድም በብሽ መጣሽ። አሁን እሱን ተይውና ፀጉርሽን ልስራሽ። እዛው መቃኝ መስሎኝ ሳለክስ እዚህ ደረስኩ። መቼም ቢሆን የፈለገ ነገር ቢመጣ እናንተን ትቼ የትም አልሄድም። እሺ እማ አባቢ ግን የእውነት አባታችን ነው። ምነው ሜሪዬ የማይሆን ጥያቄ አመጣሽ? ታዲያ ማን አባታችሁ ሊሆን ነው? የጓደኛዬን አባት ደግነት ሳስብ አባቴ የሌለኝ ይመስለኛል። ለምንድን ነው ሜሪዬ እንደዚህ ከአቅምሽ በላይ የምታስቢው? እሱ ከእኔ ይልቅ እነ ፋብሪጋዝ ነው የሚወደው። ማን ነው ደግሞ ፋብሪጋዝ? የእግር ኳስ ተጫዋች ነው። ጎሽ አንቺም የእነሱን ስም ደህና አድርገሽ ሸምድደሽልኛል። ነገ ፈተና ላይ እሱ የሚመጣ መሰለሽ? ከተማ ውስጥ ውበት ፈሷል። ካብሪ ደግሞ እንዴት ነው የሚያምረው? ወደድሽው? በጣም የአንድ ቀን ቢዝነስ ይገዛዋል። ግን ነው ብለሽ ያለ ልጅ አንድ ጊዜ አሪፍ አድርጎ ይሳል። እዚህ ምን ችግር አለ? ያለው ማማው እንደዛማ
ኧረ መጣፈጥ የማንስ ስኳር እባክሽ ያውም በዚህ በተወደደ ስኳር ዛሬማ እንዲህ በቀላሉ አንላቀቅ ጭራሽ አደረ። መንገዱን ጨርቅ ያርግልሽ ከቻልሽ እንደውም ሁለተኛ እንዳላይሽ እማ አባቢ ግን የእውነት አባታችን ነው ወይ ጉዴ! ህይወት ብላ ብላ ከምን አይነቱ ጫፍ ላይ ያደረሰች። ለምን እንደሆነ ባላውቅም ሁልጊዜ ሳይሽ በቃ እርዳት ደግፋት የሚል ውስጣዊ ስሜት ይከፋፋል። ይህን ከማመን አዲስ ሰው ሆኖ መፈጠር ይቀላል። አንቺ ሴት አብደሻል። በገዛች ውርደት ራስሽ ላይ ትጋብዣለሽ። ፕሊዝ ይቅርብኛል አልሰው እሳሳታለሁ። ይቅርብኝ። ሄሎ ማለት ተይዋክሽ መሲ እንኳን የስልኬን የጫማ ቁጥር ታውቂዋለሽ። አሁን እሱን ተይውና ቶሎ ነው አዲስ የሳልኩት ምስሉ ላይ እናሳይሻለን። የት የስራ ሰዓት እኮ ነው። ምን አለቃ የለብሽ። ለራስሽ ፈቃድ ስጪና ቶሎ ነው። የለየለ እብድ ነው። እብደቴ ግን ያስደስትሻል መሲ። ሙጭ ነው። በጣም ነው የምትገርመኝ። ወደድሻል? ምን የሌላት ነገር አለ? ወይን ያስተፈስል በሰብ ኑሮ ለመረረው የወይን ጠጅ ቅሩለት ይጠጣ ችግሩንም ይርሳ ይላል መጽሐፍ። መጠጥ ችግር ሲያባብስ እንጂ ችግር ሲፈታ ይቻላል። አይሞሽርም እንዴ? ቀለል ይደረግ። መጨረሻ ቆንጆ ነው። እሺ ምን ታውቂያለሽ? አንተ ለስርዓት ይኖር ምናልኩኝ የሚታየውን ውበት አይቶ ማድነቅ አይቻልም። ባለትዳር ሴትን ግን ማድነቅ አይቻልም። ፌስቡክ ስላለሽ ፌስቡክ ምንድን ነው? የአሜሪካን ፊልም ሰጥሽና ታይዋለሽ። ሌሎችን ስዕሎችን ግን መቼ ነው የምታሳየው? ጽባሽን ስታሳምሪ ስቱዲዮ ወስድሻል። ሞዛዛ የመጨረሻ ሞዛዛ እንደሆንክ ግን ታውቃለህ። ግን ቀለል ብለኛል። ደስ ብለኛል እኮ ማለት አያስከፋም። እናቴ የለየልህ እድ ለቁምሳን ሙዚቃ ልጋብዝሽ።
ኧረ እኔ ዳንስ አልችልም። ይኸውልህ እኔ በጣም ፋራ ነኝ። ትዝቃለህ። ዳንስ አልችልም ማለት ነው። እሺ ቆይ ለዚህ ዘፈን ደግሞ እንደዚህ አይነት ዳንስ አይደለም የሚደነሰው። Forget it. በልና እንደዚህ ሆነ እንደምሳሌ። እሺ በቃ ለምን መሲ ፕሊዝ ለምን ምን እየሆንን ነው? ብቻ በቃ ፈታ ዘና እያለ ከተዝናናው ከተደሰትኩ ፍቅር ካገኘሁ ረጅም ዓመታት ተቆጥረዋል። እንደዚህ አይነቱን ደስታ እረስቸዋለሁ። እንደውም አላውቀውም ማለት ይቀላል። ባልሽ ያዝናናሽ ማለት ነው። የራሱ ከተዝናና መች አነሰው? አንቺን የመሰለች ውጫዋም ውስጧም የተዋበች ሚስት አግኝቶ ጠዋት የተቀባኸው ምርጥ ሽቶ እኮ ማታ ላይ ላንተ አይሸትህም፣ ትረሳዋለህ። ስለ ሽቶ ማራኪ መዓዛ የሚነግሩ ሌሎች ናቸው። አሪፍ ስምና ነው። ስለዚህ ባልሽ ሽቶ ረስቷል ማለት ነው። አይዛክ እሱን ካሰብኩኝ ያብዳል። ማን ብለሽ ጠራሽኝ? መሲ ማን ብዬ ጠራው? ዛክ በጣም ደስ ይላል። እንዴ ያበድኩ መሆን አለበት። መሲ ቆይ መሲ በቃ እሺ፣ መሄድ አለብኝ። መሲ ይሳልካቸው አንተ አይደለ እንዴ? ምን ትጠይቀኛለህ? እንኳንስ እነሱ አንተ ራስህ ስለ ሰዓሊነት እየተናገርክ አይደለም የምትንቀሳቀሰው? በምን አፍ በፀጉርህ። እኔ ምን ለምንድን ነው ብዙ ጊዜ ሰዓሊዎች ፀጉራቸውን ድሬድ የምታረጉት? ለመታወቅ፣ ለመለየት? እንዴት እንደዚህ ያልሽ? ማለቴ ያው ዘፋኙ ሲዘፍን ይታወቃል፣ ተዋናዩ ሲተውን፣ እናንተን ግን ያው ስዕሎቻችሁን እንጂ ማንነታችሁን ሰው ስለማይረዳ በፀጉራችሁ ለመለየት የምትፈልግ ነው የሚመስለኝ። ተሳስተሻል መሲ። ይሄ ድሬድ የነጻ ስሜት መግለጫ ነው። ባህታውያንም እኮ ፀጉራቸውን ድሬድ ያደርጋሉ፣ ግን ማንም ተችቷቸው አያውቅም። ሸማ በየፈርጁ ይለበሳል ሲባል አልሰማህም? እንዴት አምልህ ማንም ሰው አንድን ባህታዊ ሲመለከተው ፀጉሩን ያሳደገው ለሃይማኖት ፐርፐዝ እንደሆነ ይረዳል። አንተ ግን ባህታዊ እንዳልሆንክ ሰው ያውቃል። በቃ ፀጉርህ እንደዚህ ድሬድ ሆኖ ሲያይ ግማሹ ሰዓሊ አድርጎ ሊገምት ይችላል። ብዙ ግን ሱሰኛ፣ ዱርዬ፣ ፈላስፋ፣ ሌላም ተራ ግምት እየገመተ ሊያሳንስ ይችላል። ማንም ምንም ሊገምት ይችላል። ኦኬ መሲ፣ ከኔ በላይ ስለ ራሴ ማንም ሊመሰክር ወይም ሊናገር አይችልም። ኦኬ ሱሰኛና ረብ የለሽ ደግሞ አለም ሆነ እኔው ራሴ አውቀዋለሁ። በውጫዊ ማንነት ምክንያት ያመለጠ እድል የለም። ውጭ ሀገር ስኖር ብዙም የተጎዳሁት ነገር አልነበረም። ምክንያቱም እንደፈለኩ ብሆን ማንም ዞሮ ብሎ ስለማያ እዚህ ሳለር እዚህማ ታዩ ብዙ ነገር ደርሶብኛል፣ በድሬዴ ብቻ ማለት ነው።
ስለዚህ ድሬድ መሆነ ጎርቷል ማለት ነው። ያ በመጠኑ ከዚህ ሁሉ ታዲያ ለምን አትቆረጠው? ስማ ወሉ ተስቅዱስ እሺ ምን አልኩሽ መሲ? ይሄን ድሬድ እኮ ለማሳደግ ስንት ዓመት እንደፈጀብኝ እኔ ነኝ የማውቀው። መጀመሪያ ሳይህ እኔ ራሴ ዱርዬ፣ ሱሰኛ፣ የማትረባ ሰው አድርጌ ነበር የገመትኩ። ሳውቅህ ግን ግምቴን ሁሉ ፉርሽ አድርገህብኛል። ውስጥ ያለ ጥንካሬ፣ ስብዕና፣ ውጫዊ ማንነት ስለጋረደው ለምን ድሬድህን ተቆርጠ ከውስጣዊ ማንነት ጋር አትመሳሰልም? አንቺ እውነቷን ነው ለቺ እውነቴን ነው። በቃ ውስጥህና ውጭህን አመሳስላቸው። ከዛ በኋላ ስለ ማንነት በየቦታው ማስረዳት ይቀርላል። መሲ ልንገርሽ፣ አላደርገውም። የማይረዱኝን እየጣልኩ ከሚረዱኝ ጋር ብቻ እቀጥላለሁ። that's it yeah ሄሎ፣ የትኛው ሱቅ? ሃይ የኔ ሸንኮራ ማር። አይ ንፍቃልከኝ እኮ። የናፈቀ መገናኘት ነው። ዛሬ በጠዋት ቤት መምጣት አምሮኛል። ቤቱማ አይመችም። ያው እንደነገርኩሽ የምኖረው ካሮጊት እናቴ ጋር ስለሆነ ሴት ስታይ ይደብራታል። ነው እሺ በቃ ቻው። እውነትሽን ነው እንዴ? አይ ኧረ በጠዋት መቀለድ አምሮኝ ነው። ምን ነው በጠዋት ደወልሽስ? ከከተማ ወጣ ማለት አምሮኛል ብያል ነበር። በቃ እኔ ደብሮኛል አልኩኝ እኮ። ነገርኩ በቃ መውጣት ፈልጋለሁ። ኦኬ ቻው። ዛሬ ነው እህቶቻችን ጋር የምትወስጂኝ? አዎ፣ ግን እዩብ እንዳይሰማሽ እሱ ስለማይመቸው አይሄድም። ፕሮግራም አለ፣ የትም ንቅንቅ ማለት አይቻልም። ኧረ እባክህ በወር አንድ ጊዜ ከሚሄድበት ፕሮግራም ልታስቀረኝ ትፈልጋለህ? የማንንም ሽማግሌና አሮጊት እየሰበሰብሽ ገንዘቤን ከማስጨረስ ወዲያ ደግሞ ምን ቀረሽ? ገንዘቤ ስትል ትንሽ አታፍርም? ጥሬ ግሬ እኔም በላቤ ያጠራቀምኩት ነው ሲሆን እነዚህን ጧሪና ተንከባካቢ ያጡ ወገኖቻችን ከስጋ ዘመድ በላይ አይቼ መንከባከቤ ባስደሰተ ነበር። ኧረ እባክሽ ለምን እንጆ አትከፍችም? ያሌ በዛውም ቢዝነስ ይሆንሻል። እኔን ግን ተወኝ። የሞቱ እናትና አባቴን ያገኘው የሚመስለኝ እነሱን ስረዳ ነው። እሱን እንደፈለግሽ፣ ግን እነዚህ ልጆች የማያውቋቸውን በዘር በሃይማኖት የማይገናኛቸውን አዛውንት ሰብስበሽ አያቶቻችሁ ምናምን እያልሽ የተሳሳተ መረጃ ባሰጫቸው ጥሩ ነው። እኔም እነሱ ጋር ደስ ይለኛል። ብዙ ተረቶች ይነግሩኛል። ዝቤት ወሬ የሚገዛልሽ የተረት መጽሐፍ መች አነሳሽ?
ሜሪቲኔ እንሰናዳኛ። እሺ ከሄዳችሁ ስለምንድን ነው ኢዮብን ይዛችሁት ማትሄዱ? እሱ ከመቼ ወዲህ ነው ከኛ ጋር ሄዶ የሚያውቅ? እና ባዶ ቤት ውስጥ ምን ይሰራል? ባዶ ቤት ይዘህ ውጣና አዝና ነው። አይ ቆይ አረሰ ችግር የለም። የምን ልጅ ነው? የእህቴ ልጅ ነው። ኢዮብ ይባላል። ታዲያ እዚህ ምን ያደርጋል? ማለት በዛ ወደ ቤት ወጥቶ ነው? እናቱ ውጭ ነው ያለችው እና አደራ ሁል ጊዜ አዝናናልኝ ትለኝ ነበር። ዛሬ እኮ በዚህ አጋጣሚ እኮ ላዝናናው ብዬ። እንዴት ይሆናል? ቆይ እኛ ልንዝናና ነው ወይ ህፃን ልናግር ነው የምንሄደው? ይሄ እንደምትይው አይነት ልጅ አይደለም። የሚፈልገውን እንኳን ነገር የሚጠይቀው በመልክት ነው። እስቲ እናያለን። ትንሽ ቆይቶ ይቀውጠን የለ? በቅርብ በደረሰ አደጋ መናገር መስማቱን አይችልም። በጣም ይቅርታሽ ነው ሙሽዬ። እውነትም መናገር አይችልም። ተንኮለኛ ልጅ ነው። እግዚአብሔር ግን እውነት ያተች ነው። አንቺ ደግሞ ዝም ብለሽ ጥያቄ መጠየቅ ትወጃለሽ። ልጆቹ በጣም ሳቁ፣ በጣም ሳቁ፣ በጣም ሳቁ። ልጆቹ በጣም ሳቁ ጠቦቱ ስላዩ። ማን አባብን የደወሉት? ጓደኛዬ ናት። እሺ ምን ቀረ? ማሳበድ።
አንተ ባለትዳር አሳብደህ ምን ትጠቀማለህ? አብዳልሽ እንጂ አላማዬ አንቺን ከሀሳብና ከጭንቀት ነፃ ማውጣት ነው። እሺ አሁን ምን እየሰራ ነው? ራቁቴን ነው እየተዝናናሁ። ደፋር ይወቅ ደፋር እኮ ነው መሲ። አሁን በቃ ምንም ሳትይ በረሽ ነኝ። መጀመሪያ የት እንደሆንኩ ከማን ጋር እንደሆንኩ አውቃለሁ። እሺም ከዛም ሙድ የለሽ ባልሽ ጋር አይደለሽ ስርዓት ይኑር። የልጆቼን አባትማ መሳደብ አትችልም። እሺ በቃ አሁን እሱን ተይውና ነይ መሲ። ኖ አልችልም። አሁን ከልጄ ከሚሮን ጋር ነኝ። ይሁና ይዘሻት ነኝ። በቃ በአጋጣሚ እንደሆነ አስመስላለሁ። እንደ አዲስ ሰውዬ ይተዋወቅሻለሁ። እሺ ልብስ ልበስ ታዲያ። እሺ መሲ ቶሎ ነው። ደስ አለኝ። ይሄ ነገር ይሻላል። ችግር አለ እንትን መኪናዋ እየጋለች አስቸገረች። ውሃ ላምጣላችሁ። እሺ መኪና ውስጥ እኮ አለ። እሷ አትበቃም። እሺ ሜሪ ውሃ ላምጣላችሁ። ሪሊ ሶሪ። ፎጣ ላምጣላችሁ። ለዚህ ነው ያ እዚህ መኪና ውስጥ ነው። ሁሉም ሰዓሊ ጸጉሩን አያሳድግም። እሺ ሜሪዬ ለቤት የለሰሽ እንዴ አንቺ አይቻልም። አንቺ ሁለት ወደሽው ደስ ይላል። ያለሽ ማታች ቤት ሌላ ማሳሽ ያለሽ እዚህ ጋር ይሄ ልብስ ማስቀመጫ፣ ፊትሽ ደግሞ መስታወት ከፍለሽ እንደዚህ ታያለሽ። ከዛ ደግሞ ይሄ ደግሞ መታጠቢያ ቤት ወደድሽው? እዚህ ጋር ያ አሁን ያደርገዋለሁ። እዚህ ሰውነትሽ በጣም አንተ ሞዛዛ ደረቅ አንተ ተው በእናትህ እረፍ። አንተ ሞዛዛ በቃ አብደህ ሰው አታሳብድ። በረሩ ሂድ በእናትህ። ሜሪ አትደንግጡ። በቃ ረግጫት። አይዞሽ በቃ እናት በጣም እንጂ የፈለኩበትን ሰፈር መቀየር እችላለሁ። የቤት ኪራይ ክፈል አልባል፣ ኪራይ ደረሰ ምናምን ቤቴ ልቀቅ የለ ምን የለ፣ ቤቴን የፈለኩበት ቦታ ይዤ መብረር። ማማ በእናትሽ ለእኔና ለዘይነት የሚነዳ መኪናና ቤት ልግዢልኝ። ይህም በፈለጋችሁበት ጊዜ እንድትዝናኑበት ፈቅጄላችኋለሁ። እናትሽን ይዘሽኝ ሂጂ ማለት ወይም ደግሞ ምን ያላችሁበት ቦታ ድረስ ይዤላችሁ እመጣለሁ። አመሰግናለሁ። ጥሩ ሰው አንቺም በጣም ቆንጆና ጥሩ ልጅ። አዎ ነይ ታጠቢ። ሳይሽ የሚሰማኝ ስሜት ሌላ እንግዳ ነው።
ዛክ ከቀዩ መስመር ባታልፍ ጥሩ ነው። ምን ላድርግ? ውስጤ ነው የሚገፋኝ። በቃ ሳይሽ እኔ ውስጥህን ተው በለዋ። ከራሴ ጋር መጣላት አልፈልግም መሲ። ለዚህ አጭር ህይወት ውስጤ ማስደሰት ደስ ይለኛል። ውስጥ የሚነግርህን ሁሉ ነገር አሜን ብለህ አትቀበለው። ውስጥ የሚነግርህ ነገር ሁሉ ደግሞ ትክክል ላይሆን ይችላል። መሲ አታካብጂ ፕሊዝ። ልክ ትንሽ ምቀጅልኝና ዘና ወይ ዘና እንበል። ዛክ በእናትህ እረፍ። በእኔ በአንድ ሰው ስህተት ምክንያት የአራት ሰው ህይወት ገደል ሲገባ ማየት አልፈልግም። እኔ አሁን ራሱን ለምን ላይ ስትለኝ እንደመጣሁ ምንም የማውቀው ነገር የለም በእውነት። ሜሮን ሻወር እየወሰድሽ ነው እንዴ? ሜሮን አንቺ ነይ ውጪ፣ በቃ እንሂድ። አይ አይደለም፣ በጣም ትክክል ያልሆነ ነገር ነው እያደረግን ያለ ነው። ሂድ ይሻለኛል። ለአንድ ቀን ብቻ ከከተማ መውጣት ትርፉ ድካም ነው። ይሄንንም ጌቶች ስለታዩ ነው። አንተማ ምን ታደርግ? የእረፍት ቀኔን ህፃን ጠባቂ አድርገዋል። ቆንጂዬ አይዞሽ፣ የዛሬን ብቻ ነው። አሁን አሪፍ ቤት እከራይልሽና ከዛ ቆንጆ የሴት መኪና ገዛልሻለሁ። እንደፈለግን ነው የምንዝናናው። ስለ ስጦታ በጣም ነው የማመሰግነው። ቆይ ግን ከአሁን ቤት ተከራይቼ ነው የምኖረው? ወጣና ደበቅ ያለ አሪፍ ቤት መከራየት አለብን እንዴ? ቆይ መደባበቁ ለምን አስፈለገ? አንተ የምትፈራው ነገር አለ? ማኔ ያው ቀኑ እስከሚደርስ ሰው አፍ መግባት የለብንም። የሰው አፍ እንጨት ያደርቃል ሲል አልሰማሽም ማለት ነው? ወይኔ በጣም ማመሰግነው። ኧረ በቃ ስልሽ ፊልም ያለው ምን እያልሽ እስካሁን ድረስ ቆየሽ? ነይ የኔ ቆንጆ እስቲ ለምንድን ነው ያኮረፍሽው? ይመጣል እኮ ዮቤ ይመጣል። እሺ ነው ሄሎ ሄሎ፣ አቤት። አዎ መሰረት ነኝ። ያታያለው ባለቤት ምንድን የት ሆስፒታል? ልጄ ሰላም ነው? እሺ ኩራባቸው፣ ወይኔ ኩራባቸው፣ ኩራባቸው የመኪና አደጋ ነው የሚሉኝ። ታዲያ እርሶ የት ነው የሚሄዱ? ሰራተኛ የት እንደሆነ ልጁ አባቶ ቤት ትተው የት ነው የሚሄዱ? አደራ በቃ አንተ ጠብቅልኝ። የመኪና ቁርሾት ነው ያለው። እግዚአብሔር ከተሙ የመኪና አደጋ ነው። ሶስቱም በህይወት ስለተረፉ ብዙ አትጨናቁ። ምን ዘመድ ወይስ ቤተሰብ ናችሁ? አያሌው ለኔ ባለቤቴ ነው፣ እዮብ ደግሞ ልጄ ነው። ስለተፈጠረው ነገር አዝናለሁ። ዋናው በህይወት መትረፋቸው ነው። ምን እያላችሁ ነው?
ሶስቱም አብረው ነበሩ ማለት ነው። እንዴት ሊሆን ይችላል? ሽዮ ቤት ነው ያለው። እዮብዬ ልጄ እናቴ ልጄ እናቴ ተረፍክልኝ ልጄ ወይድሌ እናቴ ልጄ ሮዛ ካያሌው ጋር ከባለቤቴ ጋር እንዴት ሊሆን ይችላል? ሄዶ ምን ጉድጓድ ይገባል ይሉ ነበር አያቴ። ወይ ጉዴ! አሁን ምን ብዬ ነው የማወራው? እሱስ የራሱ ጉዳይ በኃጢአቱ ነው። ምንም የማያውቅ ልጄን እኮ ሊነጥቀኝ ነበረ። ኢዮቤ እኮ እንደ ሌሎች ህፃናት አይደለም። ቢከፋው ቢደሰት ምንም መናገር የማይችል በስንት ስቃይ ያሳደግኩት ልጄን እኮ ሊነጥቀኝ ነበረ። ይኸው ተረፈልሽ እኮ ምን ትፈልጊያለሽ? መትረፋቸውን አትይ። አባቱ በዝሙት አቅሎንስቶ አይደለ እንደ መኪናውን የገለበጠው? ልጄን እኮ ሊነጥቀኝ ነበር። እንደዋዛ አስበው እስኪ። የሮዛ ቤተሰቦች እንደሚለግሳት ሰው እንፈልጋለን። እኔ ያለሁላት እናንተ ልጅ እሷ ትትረፍልኝ እንጂ ተረፉ። አንተ ምን ትሰራለህ? አይዞሽ እናናዬ፣ አስደነገጥኩሽ አይደል? ምን ሆነሃል? አትደንግጭ እናናዬ። እናትሽ ጠብቃት ብለውኝ ስለሄዱ ባዶ ቤት ምች ወይም መጋኛ እንዳይማታሽ እዚች ቁጭ ብዬ ስጠብቅሽ አደርኩ። እማዬ የት ሄዳችሁ? አባዬ የት? አይ እናናዬ፣ የእነሱን ነገር ተይኝ እስቲ። ልታለቅሱ ነው እንዴ? ምን ሆነሃል? የመኪና አደጋ ደረሰባቸው። ምን? ሜሪቲ እንዳትቀሰቅሹ። አይዞሽ፣ ደህና ነው። እሺ አይዞሽ ሜሪዬ፣ ደህና ነው። እሺ እዮብዬ፣ ማዬ፣ ሜሮንዬ። አቤት ተናገርክልኝ። አባስ መኪናው ተገለበጠ። አይዞ ደህና ነው። ተመስገን አምላኬ። ልጄ እንደገና ወለድኩት። ሜሮንዬ፣ ዶክተር በቃ የእውነት ልጄ መናገር ቻለ ማለት ነው? እንደ አይነት ነገር ከሺዎች አንድ የሚከሰት ነው። ወደ አይምሮ መልእክት የሚወስደው ነርቭ በድንገት ተነቃቅቶ ስራ ጀምሯል ማለት ነው። በእውነት በጣም እድለኞች ናቸው። በጣም እግዚአብሔር ይመስገን። ለምን ሮዛ? መሲ፣ እኔ ሁሉ በደልሽን እያወቅሁ አውቄ የማደርገው ይመስልሻል? የት ተገናኛችሁ? የሆነ ናይት ክለብ ውስጥ ነው የተገናኘነው። እኔም የማውቀው ሚስትም ልጆችም እንደሌሉት ነው። የቤቴን አመላውቀዋለሁ። ተይው፣ አይዞሽ በቃ። አሁን ግን እንዴት ነው? እየተሻለሽ? ደህና ነኝ። ምን ሆናለሁ ብለሽ ነው? መሲ እባክሽ ይቅርታ አድርጊልኝ መሲ።
ተውክ ተውሮዚ አይዞሽ መሲ አይንሽን የማይበት ድፍረት የለኝም። ያን ሁሉ በደልና ግፍ ፈጽሜብሽ አንቺ ግን ሳትታክች እኔን ማስታመም ጀመርሽ። ይሄ ደግሞ የበለጠ አመመኝ። ስለዚህ ከልጆችሽ ጋር በሰላም ኑሪ። የኔ አይነቱ አሳፋሪ አባት ምንም አያደርግላችሁም። ይቅር በይኝ፣ ሄጃለሁ። እሺ መሰረት ደህና ነሽ? ደህና ነኝ። ወይ ኦሬዲ አንቺ አማርኛውን እንደ ጉድ እያቀላጠፍሽ አይደል እንዴ? አዎ ፈረንሳይ ብዙ አበሻ ጓደኞች ስላሉ አልከበደኝም። ቆይ አሁን እዚህ የመጣሽው ለመኖር ነው ወይስ? አዎ ስራ ገብቻለሁ። አስተርጓሚ ሆኜ እየሰራሁ ነው። ምክንያትሽ ግን እሱ ብቻ አልመሰለኝም። ዋና ምክንያቴ በፊት እንዳልኩሽ የመፍቅር ልጅ የሚኖረው እዚህ ነው እና ከእሱ ጋር ተጋብተን ልንኖር ነው። እውነትሽን ነው? እንዴት ደስ የሚል ነገር ነው የምትነግሪኝ። ስለዚህ ሀገራችንም እንድትመጪ ቋንቋውንም እንድትለምጂ ያደረገሽ ፍቅር ነው ማለት ነው? አዎ ፍቅር ከሁሉም ይበልጣል። ታድለሽ። ምን ነው ምስ ችግር አለ? ፍቅር ኖሮኝ የፈለገ መስዋዕትነት ብከፍል አይቆጨኝም ነበር። እንዴ አልገባኝም። ከበለሽ ፍቅር የለሽም? ባሌ ትቶኝ ሄዷል። ኖ ለምን? ታሪኩ ተፋታችሁ? ገና አልተፋታንም ግን እንዴ ለልጆቹ አታስቡም? በአንድ እጅ ማጨብጨብ ምን ዋጋ አለው? T'as trouvé une solution? Je voudrais bien. ስንት ሰዓት አለኝ እየተንከራተትኩ። የት ጋር ነው ያለኸው? አንቺ የቱ ጋር ነሽ? ዛክ እኔ አላምንም። ኦ ማይ ጋድ አንተ ፀጉርህን ተቆረጥክ? ደግሞ እንዴት እንዳማረብህ። ያ ምክርሽ ያሰምናኛል። ግን አሁንም ትንሽ ትቀራለች። ከፈለኩ አሳድጓለሁ። ያ ሁሉ አመክሩ ወዘሰናይ ያዝኑ ይላል። ምን ሁሉም መርምሩ መልካሙን ያዙ ማለት ነው። ምንድነው? መልካም ልደት መሲ። ዛሬ ልደቴ ነው? አንተን እኮ ረስቼዋለሁ። በጣም አመሰግናለሁ። በእውነት በጣም አከብራለሁ። እኔ ደግሞ በጣም እወድሻለሁ። እሺ መሲ።
ስንት ጊዜ ልንገርህ እኔ አልሆንህም። በዛ ላይ ባሌ የሰራውን ስህተት ደግሜ እኔም በዝሙት መዘፈቅ አልፈልግም። አይ መሲ ባልሽ እኮ ትቶሽ ሄዷል። ቢሆንም አላደርገውም። ደግሞ ገና አልተፋታንም። አንተ ንጹህ ወንድሜ ጓደኛዬ ነው መሆን ያለብህ። ዛክ አስበው እስኪ አንተ የራስህ የሆነ ገና አዲስ ህይወት ይጠብቃል። ብቻ ስለ ሁሉም ነገር በጣም አመሰግናለሁ። እሺ እንዳልሽው ግን ሁሌ በውስጤ እንዳለሽ እንዳትረሺው። ኦኬ? ያሳለፍነውን ጊዜ ደግሞ እንዲቀላል አይደለም። ኦኬ? እሺ አሁን ታዲያ ለምን ይከፋል? በቃ ተይው። እዚህ ላይ ብናቆም ይሻላል። ለምን ዛክ? ቆይ ይኸውልህ ስማኝ ዛክ አባቢ በቃኝ በጣም ይናፍቃል አይደል? ድሮ 4 ነበር አሁን 3 ሆነናል። አባታችሁ ናፈቃችሁ? በጣም እርሚያታሰ ውነት እርሚያልፈተ ረበት የማይጨክን ገላ ሞት የሌለበት ነጋ ጠባ መውደድ የሚቀልድበት ስንቱ ነው እንደኔ ቀልቡ የራቀበት ስንቱ ነው አባ ወደ ቤታችን እንሂድ። እሺ ልጅ አባን አፋቀን
ሀገሬ ኢትዮጵያ ተፈጥሮ ያደላት ክቡር ስጦታ አላት። ድል ኮሜርሻል የከበሩ ማዕድናት መሸጫ በሀገር ቤትና በውጭ ሀገር ለምትገኙ ለወዳጅ ዘመዶ ለበዓላት፣ ለልደት፣ ለሰርግ የተለያዩ ስጦታዎችን አዘጋጅቶ ይጠብቆታል። የከበሩ ማዕድናት ከድል ኮሜርሻል ቢያኖሩት ያጌጡበታል። በቆየ ቁጥር ውድ ዋጋ ያወጣሉታል። እንደ አቅም ሊገዙ የሚችሉ የከበሩ ማዕድናት እዚህ ይገኛሉ። ድል ኮሜርሻል የከበሩ ማዕድናት መሸጫ። በተጨማሪም ማንኛውም ለኢንዱስትሪ የሚሆኑ ማዕድናትን እንገዛለን፣ ኤክስፖርትም እናደርጋለን። የገንዘብ አቅሙ እጅ ላይ ቅጠል ሲሆን የከበሩ ማዕድናት ያሉት ግን አይደነግጥም፣ አይሸማቀቅም። መጥተው ይጎብኙን። አድራሻችን ቦሌ ሩዋንዳ ኤምባሲ ዘመን ባንክ አንደኛ ፎቅ። ድል ኮሜርሻል የከበሩ ማዕድናት መሸጫ